ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በቀደመው ፕሮግራማችን አዳም ስለተፈጠረበት ስለ ሶስቱ አካላት በተለይም ስለ ስጋ ክፍል ተመልክተን ነበረ። ዛሬ ዕለት ደግሞ ስለ ረቂቅ ክፍሉ ስለ ነፍስ ክፍል እንመለከታለን። ደማዊ ነፍስ ያለው የስጋ አካል የሚፈርስና የሚረሳ ነው። ልባዊ አእምሮ ያለው የነፍስ አካል የማይፈርስ ዘላለማዊ ነው። አማናዊ ተስፋ ያለው የመንፈስ አካልም የሚታደስና የሚኖር ናቸው። እነዚህ ሶስቱ አካላት ከእግዚአብሔር አብ ፈቃድ፣ ከእግዚአብሔር ወልድ ቃል፣ ከእግዚአብሔር መንፈስ ቅዱስ እስትንፋስ አንድ ባህሪ፣ አንድ አድራጊ ፈጻሚ፣ አንድ ሰው ለመሆን በመቀላቀል በመዋሃድ በእግዚአብሔር መልክ እንደ እግዚአብሔር ምሳሌ በእግዚአብሔር የተፈጠሩና የተዘጋጁ ናቸው። ፈጣሪ ከሆነው ከእግዚአብሔር የተፈጠረው ፍጡር የአዳም ዘር ማለት ነው። ሰው ለዘላለም ሕያው ነፍስ ያለው ሆኖ ይኖራል። ነገር ግን ከምድር አፈር የተበጀው የሥጋ አካል ይፈርሳል። አንድ ባህሪ፣ አንድ ጠባይ፣ አንድ አድራጊና ፈጻሚ በመሆን ተቀላቅሎትና ተዋህዶት የነበረው እርሱ ራሱን በሞት ይለያል። የነፍስና የመንፈስ አካል የዕድሜ ገደብ ሲያልቅና ስጋን ሲለየው ስጋም የማይበሰብስ ፈጽሞ የማይፈርስ መንፈሳዊ አካል ሆኖ ዳግመኛ በትንሣኤ ቀን እስከሚነሳ ድረስ አፈር ነውና የምድር አፈር ሆኖ ይቆያል። እንደ ትቢያም ይበተናል ማለት ነው ሰው ሲሞት። ልባዊ አእምሮ ያለው የነፍስ አካል ሰብአዊነቱ እንደያዘ የምድራዊ ስጋ አካል እንደገና በትንሣኤ ቀን በፍጥነት ተቀላቅሎ እስከሚረከበው ድረስ መልካም ስራን የሰራ በገነት ወይም ደግሞ ክፉን ስራ ያደረገ በሲኦል ለፍርድ ይቆያል ማለት ነው። ሰው ሲሞት የመጀመሪያው የስጋው ክፍሉ ወደ አፈርነቱ ይገባል። የነፍስ ክፍሉ ደግሞ ጽድቅን ከሰራ ወደ ገነት፣ ክፉ ከሰራ ደግሞ ወደ ሲኦል ይቆያል ማለት ነው። በእግዚአብሔር መልክ እንደ ምሳሌው ተፈጥሯልና ከምድር አፈር ስለተፈጠረ ምድራዊ ሕያው ነፍስ ስላለው ሰማያዊ ሰው የሚያሰኘው በዚህ ነውና ለሰው ልጅ ከእግዚአብሔር የተሰጠው ዕድል ፈንታው ነው። ሰው ከእንስሳ የሚለይበት በልባዊ አእምሮ ነፍስ አካሉና በአስተዋይነቱ በሚመረመረውና በሚያምነው በመንፈስ አካሉ ነው እንጂ ነገር ግን በደማዊ ነፍስ ሥጋ አካሉ ሰው እንደ እንስሳ ነው። ሁሉም ከምድር አፈር ተፈጥረው ወደ አፈር ይመለሳሉ። እንስሳዎች እንደሚሞቱት ሰው ይሞታል። ግን የሚሞተው ሥጋው እንጂ ነፍሱ አትሞትም። ሕያው አካላዊ ነፍስ ናትና ለዘላለም በሕያው አካልነት ለክብር ወይም ደግሞ ለውርደት ትኖራለች። ጌታችን ኢየሱስ ክርስቶስ እንዲህ ብሎናል፣ ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ ብሎ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ይናገራል። የንጉሥ ዳዊት ልጅ ሰለሞንም በዘመኑ እንዲህ አለ፣ እኔ በልቤ ስለ ሰው ልጆች እንደ እንስሳ በሥጋቸው መሆናቸውን እንዲያዩ እግዚአብሔር ይፈትናቸዋል አልፉ። የሰው ልጆችና የእንስሳ ዕድል ፈንታ በዚህ ዓለም አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም ትንፋሽ አንድ ነው፣ ሁሉም ከንቱ ነውና የዚህ ዓለም ኑሮ ሰው ከእንስሳ ብልጫ የለውም። ሁሉ ወደ አንድ ቦታ ወደ አፈር ይሄዳል፣ ሁሉም ከአፈር ነውና ሁሉም ወደ አፈር ይመለሳል ብሎ የቅዱስ ዳዊት ልጅ ንጉሥ ሰለሞን ይናገራል ማለት ነው። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? የእግዚአብሔር መንፈስ ያለበትና እግዚአብሔር የገለጠለት ብቻ ነው ምስጢሩን የሚያውቅ። ያ ዕድል ፈንታው ነውና ማወቁ ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየው። ከእርሱ በኋላስ የሚሆነው ያይ ዘንድ የሚመጣው ማን ነው? መክብብ ምዕራፍ 3 ቁጥር 18 ላይ ይናገራል። ጌታችን ኢየሱስ ክርስቶስ ነው። እርሱም እንዲህ አለ፣ እውነት እውነት እላችኋለሁ የምናውቀውን ያየነውን እንመሰክራለን፣ ምስክራችንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ የዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ ይናገራል። በነቢይ አፍ እንደዚህ አለ፣ መንፈስ የፈጠርሁትም ነፍስ ከፊቴ እንዳይዝል ለዘላለም አልጣልም።
ሁልጊዜም አልጣልም። ኢሳይያስ ምዕራፍ 57 ቁጥር 16 ላይ በእናንተ ዘንድ ስኖር ይህንን ነግራችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን አስተምሯችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 25 ላይ ይናገራል። ቅዱስ ዮሐንስ በመልእክቱ እንደዚህም አለ፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ሁለት አይነት መንፈስ አለ፣ ከእግዚአብሔር የሆነ መንፈስና ከእግዚአብሔር ያልሆነ መንፈስ ማለት ነው። የሰው ልጅ ሁለት አይነት መንፈስ አለው ማለት ነው። ከእግዚአብሔር የሆነ መንፈስና ከርኩስ መንፈስ የሆነ መንፈስ፣ ይህንን መርምሩ ይላል ማለት ነው። ኢየሱስም አለ፣ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆን እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 8 ላይ የነፍስና የመንፈስ አካላቶች ከምድር አፈር የተበጀ ወይም ደግሞ የተሰራ እንደ ምድራዊ ሥጋ አካል አጥንትና ሥጋ ደምም የላቸውም። ነገር ግን በሥጋ አካል አንድ ሰው አንድ ባሪ አንድ አድራጊና ፈጻሚ ሆኖ እንደ አንደኛው አካል ለሌላው አካል ክብርና ጸጋ ወይም ደግሞ ውርደትና ጥፋት ወርሶ ለዘላለም ይኖራል። ሕያው ነፍስ እንጂ የሚፈርስ ሥጋ አይደለም። ስለዚህ ውድ ተከታታዮቻችን እኛ ሰዎች የተፈጠርነው ከሶስት ክፍሎች ነው። የሥጋ አካል አለ፣ የነፍስ አካል አለ፣ የመንፈስ አካል አለ ማለት ነው። የሥጋ አካል የምንላቸው ቅድም እንደተመለከትናቸው እነሱም እሳት፣ ነፋስ፣ መሬት፣ ውሃ ናቸው። የነፍስ አካል የምንላቸው ደግሞ ሕይወት፣ እስትንፋስ፣ ልባዊነትና ነባቢት ናቸው። የመንፈስ አካል የምንለው ደግሞ ማስተዋል፣ መመርመር፣ እምነት፣ ተስፋ ናቸው። ለእኛ ለኦርቶዶክሳውያን እነኚህ ሶስቱ የተሰጡ ናቸው። አንድ ሰው ከአብራ ከመንፈስ ቅዱስ ከዋና ከመንፈስ ከተወለደ ማስተዋል፣ መመርመር፣ እምነትና ተስፋ ይጸናለታል፣ ይጨምርለታል ማለት ነው። ስለዚህ ብዙዎቻችን ከሥጋ ወደሙ በምንርቅበት ጊዜ ማስተዋል፣ መመርመር፣ እምነትና ተስፋ የሚለው ነገር ከኛ ምን ይላሉ? ይርቃሉ ማለት ነው። ስለዚህ እነዚህ ሶስቱን አካሎቶች በአግባቡ ከተጠቀምን ወደ ቅዱሳኑ ደረጃ መድረስ ይቻላል። እግዚአብሔር ማስተዋልን ያድለን። ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።